ማለዳ የመጣ ስታነቃኝ ጆሮዬን ከፍተህ ስትናገረኝ በማስተዋል መንገድ ስትመራኝ ከሕይወት ምንጭ ስታረካኝ ለምን ነበር ሕይወቴ እንደ ያዛለን ጉልበት ይህ ዘውትር ማለዳ እየተዘጋጀ የሚቀርብላችሁ የማለዳ የጸሎት ፕሮግራማችን ነው። የማለዳ ምስጋና ክፍል 5። ሰላም የእግዚአብሔር ቤተሰቦች፣ እግዚአብሔር አምላክ በታላቅ ፍቅሩና በምሕረቱ ይህን አዲስ ቀን እንድናይ አድርጎናል። ይህ ቀን በጌታ የተሰጠ ስጦታ ነው። ስለዚህ ልባችንን በምስጋና ሞልተን ቀናችንን እንጀምረው። የተወደዳችሁ ወገኖቼ፣ የዛሬው የቃል ንባባችን የሚሆነው የአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ያለው ይሆናል። በሁሉ ነገር አመስግኑ፣ ይህ በክርስቶስ ኢየሱስ ስለ እናንተ የእግዚአብሔር ፈቃድ ነው ይላል። ምስጋና የእምነት መግለጫ ነው። ዛሬ ያለን ሁኔታ ምንም ይሁን ምን እግዚአብሔር አሁንም በሕይወታችን እየሰራ ነው። የሚያመሰግን ልብ ተስፋውን አያጣም፣ በጌታም ሰላምና ጥንካሬን ያገኛል። ዛሬ ከማንኛውም ችግር ይልቅ የእግዚአብሔርን ታማኝነት እናስብ ወገኖቼ። የተወደዳችሁ ወገኖቼ ሆይ፣ ከዚህ ቀጥሎ ያለውን አዋጅ ከኔ ጋር አብራችሁ እንድታወጁ በጌታ ፍቅር እጠይቃችኋለሁ። ዛሬ በምስጋና እኖራለሁ፣ እግዚአብሔር ከኔ ጋር ነው፣ ከፊቴም ይሄዳል፣ በሕይወቴ ያለው ሁሉ ለመልካም ይሰራል። ዛሬ በረከትን፣ ሰላምን፣ ጤናና ሞገስን እቀበላለሁ። የድል ቀን ነው። በኢየሱስ ስም አሜን። ወዳጆቼ ሆይ፣ አጭር ጸሎት ከኔ ጋር አብረን እንጸልያለን። አባታችን ሆይ፣ ለዚህ